አሚን ሴትነት መሸጎዲያ ተነስተው መሸለቀቃቸው ቀርሞ ሐረም ተነስተው ዛ ጧፍ ሲጠውፉ ጧፍ ላይ እየጠወፉ እያሉ ግፊ መጣና ዘህማ ገፋቸውትና አለፈች አንዲ መቤት ያ ኢላሂ ያለች እንዲያው ያ መውላዬ ያ ሰመዱ ያ ዋሂዱ ያ አሐዱ ያ ፈርዱ ያለች እንዲያው እልፍ አለቻቸው አያ ገፋ አደረገችውት ስታልፍ ጥቤት ነውና ተቂላ አሉ በደጋጎ ጊዜ ተቂላ አሉ ያ ትግኛ አላህን ፍሪ አሏ ዘወር اشتغل بالله አለችው መሬት ወለችው ተቋሁን اشتغل بالله አለችው ምን እኔ ተቂያተ ተቂያተ እኔ ምን ተቆጣጣራለህ اشتغل بالله ዝመተህ ባላህ ሻገል እንጂ እኔ ልመክር ነው እዚህ የመጣኸው አለች እስምህን ጠባቂ ወየነህ በል አለችው ለካ አከላትህን ነው የምጠብቀው اشتغل بالله አለችው አረ ለአላህ ብለህ እንደው ወየመተህ ምን ተዋራለህ اشتغل بالله አለችው اشتغل بالله ማለት ታዲያ እንደዚህ እንደው ሳዲያቶ የሐድራ የመጣውን ሰው ነበር አንዴ አቤት ዋዛናቸው እንደ መቤቶቹ ኢማሙ ሻፊዒ አኢማ ነበሩ አውታዲ ነበሩ ገውስም ነበሩ ንሶልየሙ ተሰጥተዋል ይባላል ገውስነትን ዓለምን ተሸሩፍ አድርገዋል في منبر الرسول ተቀምጠዋል አይ في منبر معنوي الذي يجلس عليه الغوث الفرد እዛ ላይ ተቀምጠው ነበር እንዲህ ያሉ ሰውዬ ታዲያ እሜቴ ነፊሰተ ሚስሪያ እሳቸው ጋር እየሄዱ አቤት አቤት ይሉ ነበር ያመመውትም እንደሆነ ለሜቴ ነፊሳ ነገሩልኝ ነው የሚሉ የሞቱ እንኳን ጊዜ መረዶል ሞት ሲይዛቸው ምንድነው የተናዘዙት ኢማሙ ሻፊዒ አደራ የሞትኩኝ እንደሆነ እሜቴ ነፊሳ ሳይቆሙብኝ እቃልቻ ጋር እንዲያትወስዱኛል ያላህ ነገር አይታወቅም የወራ አበባቸው እንኳን መቶ በሱናቸው እንዲሆኑ ደግሞ በኸልዋው አጠገብ ጀናዛ ያናሳልፉት በአይኑ መልከት እንዲሉኛል بأي شيء أرادها الشافعي رحمه الله آمين وعزانون دينديو በኋላ የሞቱ ጊዜና ደግሞ ተከታተሉት ተመልካች ተመለከተው ما فعل الله بك يا شافعي አላቸው አሜን ከሞቱ በኋላ አላህ እንዴት አደረገህ እንዴው እንዴት ተቀበለህ ጌታህ የሄድክበት ሀገር እንዴው እንዴት ነው ሁኔታው እንዴት ተቀበለህኛ እኮ በእንቀን ታልቀናል አላቸው የኔ ምን ተዋራዋለህ የኔ ይቀመጥ አሉት የኔን ተወውና ሌላ ላውራህ አሉት ምን ተዋራኛለህ ሻፊዒ ያልፈዋል ብሎ በዛሬው ቀን ሻፊዒ ያልፈዋል ብሎ ለኔ ቀብር የተጣሪውን ሁሉን የዘንዲያ የመጣውን ዘንግጦ የመጣውን በሙሉ ጨርሶ ምርየልሃለሁ አለኝ አላህ ምን ይሄን ትጠይቀኛለህ بأي قول وبأي فعل نلتتل كالمرتبة شافعي علوه በምን አይነት ንግግር በምን አይነት ደግሞ በምን ስራ ነው ወይስ በምን ንግግር ነው ይችን ደረጃ ያገኘሁት አለው وذلك بقول واحد وعمل واحد ያው ባንዲ ንግግርና ባንዲ ስራ ነው ይሄን ደረጃ ያገኘሁትን የማው فما هما سفلي يا شافعي ምንድናቸው እስቲ ንገረኝ አብራራልኝ አለው ከንግግር ያልኩህ ለሞስልም የተነፊሳ ሳይሰግዱብኝ ወደ ቃልቻ ጋር እንዲያተወስዱ ብዬ በመናዘዝ የበዛይ ንግግር ተስራ ደግሞ እሜት የነፊሳኔ ላይ ሶላተል ጀናዛ በመቆማቸው
በእኒህ በሁለቱ የዛሬውን ቀበኔ ሞት ደንግጦ የመጣውን ሰው ኸልቅ ሁላ ምሬልሃለሁ በሙሉ ብሎ አለኝ አላህ። እንግዲህ የአላህ ሰዎች ሞተውም በሐያትም እኮ ነው የሚጠቅሙት። ከሞተ በኋላ ምን ያርጋል ይልሃል ታዲያ? እችም ተናግረውታል። ሸውሰን ጅብሪል ምን አሉ? አጤ ዮሐንስ እንደ መሐመድ ብለህ ስም የምታነሳ ብሎ አልነበረም? ከዛ ያስወረፈለው ጊዜ የዓለሙ አበባ የከውኑ ሲራጅ ተከልክለን ነበር ስምህም ባዋጅ ሰይድና አዝራኤል ገለገለን እንጂ ዋሊ አሁንም እኮ እንደዛው ነው ያሉት እኮ አሁንም ወግት ላይ ያሉት የከውኑ ጀረቃ የከውኑ ሲራጅ ተከልክለን ነበር ስምህም ባዋጅ ፌዴራል በዱላ ገለገለን እንጂ ዋሊው ምርበል እንግዲህ አሚን ምንድነው ሶላዋት እያነበረም ተምሁን ሰገራ እየኖረ ነው። አሚን አሚን ያውሊያ ፊራሳ የሙሂቦይ ፊራሳ እንዲ ውደታ ይፍረድ እኮ ነው ያለው ሙሂቡ ሁሉ። እኔ ወዲጀ ነው በሶላዋት የምንገበገበው በነብይ ሐድራ ምንድነው አልከኛ አይደለም ውደታ ይፍረድ ያ መሐባ ይፍረድ። አሚን ሸሆቹ ለዲባቱ የቢያቤ ጣፉና ያን ደብዳቤውን ተጣፉ በኋላ መጨረሻው ላይ አሚን አቀምቱ ሪሳለቲ መቃመ ዚያረቲ ፈመለም የጅዲል ማዩ ሶልቢ ቱርበቲ አያ ሪሳለቲ ኢዛ ለጂህ ኢዛ ወሰልቲ ለጂህ ፈቀቢል الارض بين يديه አሉ። ያችን አሉና ወዲ አማርኛ ደግሞ ዘወር አድርገው በአላህም በነቢይም መመላለሁኝ ዱንያውም ጀነቱ ታንቱ አይበልጥብኝ አሉ። ያችን አሉና ወንድሞቼ ሁላ አትታዘቡኝ አሉ። እኔን ሆናችሁ ነው ስትፈርዱብኝ አሉ። ወዲዬ ይፈረድ እንጂ ሌላው ምኑን አቆ ፍርድ ይሰጣል? ፍርድ ተፈለክ እንደኔው ወዲዩና እኔ ያለሁ በላይ ሆኑና ፍረዱብኝ አሉ። ዱንያውም ጀነቱም ታንቱ አይበልጥብኝ ሲሉ እንዴት ጀነትማ ነብዮች ሙርሰሎች የሚገኙበት ሩእየት አላህ የሚገኝበት አይደለም ወይ? አላህ በዛት እንደው በተጀሊ የሚታይበት አይደለም ወይ? ለምን ይሄን አሉ ብሎ ይታዘባሉ እኮ ብሎ ኻጢራችሁ ብላችሁ እንዲያትኑ ታንዲ ሰው እንዴት አይበልጥም ይላሉ። ታዲያ ይሄንን ወንድሞቼ ሁላ ተታዘቡኝ አሉ። እኔን ሆናችሁ ነው ስትፈርዱብኝ ወደጄ ይፈረደኛል። የህኑዲ ማለት ያየ ሰው ይፍረደኛል። እስያታውትም ወይ ከመንገድ ያውጥቶ የጎዴን ሲሶች ይኛሉ።